ታሪኩ የሚጀምረው ዴቪድ የተባለ ታናሽ ልጁ ማቲዎስን በመግደል በወንጀል ከተፈረደበት ከ5 ዓመት በኋላ ነበር። ማቲው የተባለ ልጁ በራሱ መኝታ ክፍል ውስጥ ተገድሎ ሲሞት ዴቪድ አባቱ በአቅራቢያው ተኝቶ ስለነበር በገዳይ ይታሰራል። ይህ አሳዛኝ ክስተት ቤተሰቡን ያፈራረሰበት ሲሆን ዴቪድ አሁንም ንጽህናውን እየተናገረ በጥፋት ስሜት እየተሰቃየና ሁሉም ሰው ያለሱ የተሻለ ህይወት እንደሚኖር በማመን ዴቪድ ለዓመታት ማንም እንዲጠይቀው አይፈቅድም ነበር። ነገር ግን የቀድሞ ሚስቱ እህት ራቸል ሳያስበው እስር ቤት ልትጠይቀው ስትመጣ ሁሉ ነገር ተቀየረ። እሷም በአንድ የመዝናኛ ፓርክ ውስጥ በጓደኛዋ የተነሳችው ፎቶ በሚስጥር አሳየችው። ዴቪድ ቀርቦ ሲመለከተው ራቸል ፎቶውን በቅርብ ቀናት የተነሳ እንደሆነ ስትነግረው ዴቪድ ልጁ ላይ የነበረው የልደት ንቅሳት ልጁ ላይ ሲመለከት የሚያየው ማመን አልቻለም ነበር። ራቸል ዴቪድ ማቲውን ገድሎታል ብላ አምና እንደማታውቅና ይህን ነገር መጣራት እንዳለበት ትነግረዋለች። ይሁን እንጂ ውይይቱ በበለጠ ከመቀጠላቸው በፊት የእስር ቤቱ ፖሊስ ቴድ የተባለው ጉብኝት በመምጣት ያቋርጠዋል። ዴቪድ ወዲያውኑ ስለ ፍንጩ ሊጠይቃት ቢሞክርም ቴድ በኃይል እየገፋ ወደ ክፍሉ ያስገባዋል። ይህ በእንዲህ እንዳለ የእስር ቤቱ የበላይ ጠባቂ ፊሊፕ የተባለ እሱም ይሄን አውቆ ስለነበር ሊወያየው ወደ ቢሮው በመጥራት ከዓመታት በፊት የተፈረደበት ለማጣራት ወደ ቤተሰቦቹ በመሄድ ስለ ማቲውን ሞት እንደማጣራቱን ይነግረዋል። በቀጣይ ቀን ዴቪድ በመኝታው እያለ የማቲውን የክስ መዝገብ ወረቀቶችን እንደገና እንዲያጣራ ፊሊፕ ወረቀቶችን ይልክለታል። ዴቪድ ማስረጃዎችን ሲመረምርና የፍርድ ሂደቱ ሲያስታውስ ጥርጣሬዎች መፈጠር ይጀምራሉ። አንዲት ዋና ምስክር ማቲውን ከመሞቱ በፊት ዴቪድ ክፉኛ ድርጊት ሲፈጽም አየሁት በማለቷ ለፍርዱ ትልቅ አስተዋጽኦ ነበረው። በተመሳሳይ ጊዜ ራቸል በራሷ መንገድ በምስጢር መመርመር እንደጀመረች እንመለከታለን። ራቸል የቀድሞ የሥራ ባልደረቦቿን በማነጋገር በፍርዱ ወቅት ምስክር የነበረችው በዴቪድ ክስ ላይ ከመሰከረች በኋላ ወዲያውኑ ማንነቷን እንደቀየረች ደረሰችበት። ወደ እስር ቤት ስንመለስም ዴቪድ የእስር ቤት ሰዎች ሲናገሩ ሲሰማ በውስጡ የሚሰሩ ሰዎች ጥቃት ሊሰነዝሩበት እንደሚችሉ በተረዳበት ወቅት ሮስ የተባለ ታዋቂ እስረኛ አንገቱን ጨምድዶ ሊገድለው ይሞክራል። ዴቪድ በትንሽ መታገል ከጥቃቱ ቢተርፍም አንድ አካል እሱ ለማጥፋት እንደሚፈልግ ግልጽ እየሆነ ይመጣል። ዴቪድ ይሄ ካሳለፈ በኋላ ቴድ የተባለው ጠባቂ የዚህ መከሰት እጁ እንዳለበት ይረዳል። ዴቪድ በቀጣይ ቀን ከራቸል ጋር ሲገናኝ ማቲው በህይወት ካለ ኃያላን አደገኛ ሰዎች ከጀርባው ሊኖሩ ስለሚችሉ ራሷን እንድትጠብቅ ያስጠነቅቃታል። አንድ ምሽትም ቴድ ዴቪድን ወደ ክሊኒክ የወሰደው አስመስለው በጩቤ ሊገድለው ይሞክራል። ቢሆንም ዴቪድ ጮህ ብሎ ድምጽ በማሰማት ሌሎች የእስር ቤት ሰራተኞች እንዲመጡ ያደርጋል። ዴቪድ ከዚህ ከወጣ በኋላ በእስር ቤት ውስጥ ሊገድለው የሚፈልግ አካል እንዳለ ጥርጣሬውን ለፊሊፕ ያሳውቀዋል። ዴቪድ እውነቱን ለማወቅ በህይወት ሊቆይ እንደማይችል የተረዳው ፊሊፕ የእስር ቤት ጠባቂ ከሆነው ልጁ አዳም ጋር በመሆን ዴቪድ የሚያመልጥበት እቅድ ያወጡና በዚህም ዴቪድ የአዳም ዩኒፎርም በመቀየር በምስጢር ከግቢው እንዲወጣ ያደርጋሉ። እቅዱ ሊሳካ ሲል ግን ቴድ ማታለሉን ደርሶበት እስር ቤቱ ሙሉ በሙሉ ያሳውቀዋል። በዚህም ዴቪድ እቅዱ በመቀየር የበላይ ኃላፊ የሆነው ፊሊፕን ጭንቅላቱን ላይ በመደቀን ከእስር ቤቱ በመኪና ያመልጣሉ። የማምለጡ ደግሞ በቅርብ ዜና ላይ እንደወጣ ቼሪል፣ ራቸል እና ኤሪው የዴቪድ ቤተሰብ ያውቃሉ። ፖሊሶች መኪናውን በመንገድ በመዝጋት የተከበበው ዴቪድን ወዲያውኑ ፊሊፕ ፊት ላይ ይዞት ያለ ሽጉጥ በመጣል በሰላም እጁ እንዲሰጥ ይነግሩታል። መርማሪ ወይን የተባለ በስልክ ቢያናግረውም ዴቪድ እጁ ለመስጠት ፈቃደኛ እንዳልሆነና ፖሊሶቹ መንገዱን ካልከፈቱለት ፊሊፕን ጭንቅላቱ በማለት እንደሚገለው ሲናገር መርማሪ ወይን መንገዱን እንዲከፍቱ አዞ ዴቪድና ፊሊፕ በፍጥነት እንዲያመልጡ ያደርጋል። በመቀጠልም ዴቪድ በመሸሽ ላይ እያለ ለራቸል ደውሎ እርዳታ ይጠይቃል። ዴቪድ ሲያመልጥ ያልተመለከቱ ፖሊሶች መኪናውን ሲያቆመው ፊሊፕ ብቻውን ያገኙታል። በዚህ ሰዓትም ራቸል በአንድ የመኪና መቆሚያ በመጠበቅ አንድ ላይ ሆነው ከፖሊሶቹ ክትትል እየተደበቁ ወደ ፖስታል ያመራሉ። በመቀጠል የኤፍቢአይ ልዩ ወኪል የሆነው ዊሊያም የተባለና ከወኪሉ ሳራ ጋር በጉዳዩ ላይ ይመደባሉ። ምርመራቸው ደግሞ በቀጥታ በዴቪድ እስራትና የማምለጡ ዙሪያ ያሉ ጠቃሚ ማስረጃዎች መሰብሰብ ነበር። የእስር ቤቱ የጎብኚዎች መዝገብ እንደሚያሳየው ራቸል ዴቪድ ከመጥፋቱ በፊት እንደጠየቀችው ያሳያል። ነገር ግን የእስር ቤቱ ካሜራዎች ሲመለከቱ ግን ፋይሎቹ እንደተደለቱ ይመለከታሉ። ይህ በእንዲህ እንዳለ የዴቪድ ቤተሰቦች ሲጨነቁ ቼሪል ራቸል ከዴቪድ ጋር ስትገናኝ እንደነበር ስታውቅ በጣም ትቆጣለች። በተመሳሳይ ጊዜም የእስር ቤቱ ጠባቂ ቴድ መደናገጥ ይጀምራል። እሱ ዴቪድን መግደል ስላልቻለ በሴራው ጀርባ ያሉ ሰዎች ሊመጡትም ስለሚችሉ ሚስቱንና ልጁን ለደህንነታቸው ሲል ወደ ሌላ ቦታ ይልካቸዋል። ራቸልና ዴቪድ በማቲው ዙሪያ ያለውን ምስጢር ለመመርመር በቀጥታ ወደ ቴድ ቤት ያመራሉ። ነገር ግን ዴቪድ ተደብቆ ወደ ቤቱ ቢገባም ቴድ በኋላ መጥተው ሽጉጡን ይደቅንበታል። ቴድ ግን እጅግ ፈርቶ በአደገኛ ሰዎች እንደተከበበና ሲናገርና ዴቪድ የፈለገው ማስረጃ ሳያገኝ ራቸል የተኩስ ድምጽ ትሰማለች። ራቸል ወደ ውስጥ ስትገባ ቴድ ወለል ላይ ሞቶ ታገኘዋለች። ዴቪድ ቴድ ራሱ እንዳጠፋ እየተናገረ መርማሪዎቹ ወደ ስፍራው ይገባሉ። ግሪል የራቸል መኪና ከአካባቢው ሲወጣ ብትመለከተውም ጥንዶቹ ሳይታወቁ ለጥቂት ያመልጣሉ። የቴድ መሞቱን ለመርማሪዎቹ ዴቪድ የገደለው ይመስላቸዋል። በእስር ቤቱ ስንመለስም ዊሊያም ለመረጃ የዴቪድን ክፍል ይፈትሻል። ዊሊያም ዴቪድ እስረኛ ብቻ ሳይሆን በሌሎች እየተፈለገ እንደሆነ ይጠረጥራል። ይህ ግምት ይበልጥ የጠነከረው መርማሪ ቴድ ለዓመታት ከአንድ አርቺ የተባለ ምስጢራዊ ኩባንያ ከፍተኛ ክፍያዎችን ሲቀበል እንደነበረ ሲደርስበት ነበር።
በሌላኛው በኩል ደግሞ ዴቪድ እና ራቸል ወደ ኒውዮርክ ሲጓዙ ራቸል በአንድ ምርመራዋ ላይ የተሳተፈ አካል ራሱን ካጠፋ በኋላ የጋዜጠኝነት ስራዋ እንዳጣችና ያ አሳዛኝ ክስተት አሁንም በህሊናዋ ላይ ከባድ ሸክም እንደሆነባት እንረዳለን። በዚህ ሰዓትም የቴድ ስልክ በድንገት ይጮሃል። ዴቪድ ስልኩን እንዳነሳ ከሴራው ጋር የተገናኘ ሰው ነበርና አሁኑኑ የድሮ መቆፈሩን እንዲያቆም ያጠነቅቀዋል። ወደ ኤፍቢአይ ምርመራ ስንመለስም ዊሊያምስ በዴቪድ ክፍል ውስጥ የዴቪድን የክስ መዝገብ በተደበቀ ጠባብ ክፍል ያገኘዋል። ማስረጃው እንደሚያሳየው ዴቪድ ከማምለጡ በፊት በክሱ ጊዜ ምስክር የቆመችው ዊንስሎው ይመረምር እንደነበር በማወቅ መርማሪዎቹ እሷ ቀጣይ ታርጌት በማድረግ ጉዟቸው ወደ እሷ ያደርጋሉ። በሌላ በኩል ደግሞ ራቸል የቀድሞ ጓደኛዋን ሄደን በመደወል እሷ ጋር እንድታደርስ ትጠይቃታለች። በፍጥነትም ቤቷ ጋር ደርሰው እንደገቡም ባሏ የገቡ ሰዎች በቲቪ ስለነሱ ሲሰማ ነበር። ይህ በእንዲህ እንዳለም አደም በሚስጥር የማቲው መቃብር በምሽት መቆፈር ይጀምራል። በተመሳሳይ ጊዜ ወደ ቴድ የደወለው ምስጢራዊው ሰው በቼሪል ቤት ውስጥ በሚስጥር የሚሰራ የፖሊስ ባለስልጣን መሆኑን እንረዳለን። ወደ ኋላ ተመልሰን ስንመለከትም ዴቪድ አደጋው ከመከሰቱ በፊት ከቤተሰቦቹ ጋር በዓል እያከበሩ ሲደሰቱ ያሳየናል። ራቸል ከሄደን ጋር ስትሆን ዴቪድና ሌኒ አባቱ ደግሞ አንድ ላይ እያሉ ካይል የተባለ ሰው ከሩቅ ሆኖ ሲከታተላቸው እንደነበር እናያለን። ወደ ነበርንበት ስንመለስ ዴቪድ ከእስር ቤት ካመለጠ ከአንድ ቀን በላይ ሆነበታል። ራቸል ለዴቪድ ንጽህናውን ለማረጋገጥ የተቻለ እድል በፍርድ ቤት እንድትዋሽ የተደረገችው ምስክር ሂልዲ ማግኘት እንደሆነ ትነግረዋለች። በኒውዮርክ ካለው የሂልዲ የፖስታ ሳጥን ጋር የተያያዘ መረጃ በመጠቀም ዴቪድና ራቸል እሷን ለማግኘት ወደ ኒውዮርክ ይጓዛሉ። በኤፍቢአይ ምርመራዎች ደግሞ መርማሪዎቹ ስለ ራቸልና የድሮ ባለቤቷ ዴቪድ ቼሪልን ይጠይቋታል። በተመሳሳይ ጊዜ ፊሊፕ በመጨረሻ ከዴቪድ ማምለጥ በስተጀርባ ያለውን እውነትን ወላጆቹ ማቲው እውነትን በህይወት ሊኖር የሚችልበትን እድልና ዴቪድ የልጁ ፎቶ ካየ በኋላ 2 ጊዜ ሊገደል እንደነበር ያሳውቃቸዋል። ሌኒ ደግሞ እሱና ጓደኛው ከዓመታት በፊት ዴቪ ለመጠበቅ ሲሉ ከማቲው ግድያ ጋር የተያያዘው የቤዝቦል በትር በምስጢር እንደደበቁት እንመለከታለን። በሌላ ቦታ ደግሞ አደም በማቲው መቃብር ላይ ሌሊቱን ሙሉ ይቆፍር ካሳለፈ በኋላ ስልክ ደውሎ ፊሊፕን ለመገናኘት ቀጠሮ ሲይዝ እንመለከታለን። በፖስታ ቤት ደግሞ ዴቪድ የሂልዳ አድራሻ ያገኛል። ሆኖም ግን ራቸል የኤፍቢአይ መርማሪዎች በኒውዮርክ መሆናቸውን እንዳወቁና በሂልዳ አፓርታማ ውስጥ ሊጠብቁ እንደሚችሉ ለዴቪድ ትነግረዋለች። እዚህ ጊዜ ራቸል ለቼሪል ደውላ ማቲው በህይወት ሊኖር ስለሚችል እንድትረዳቸው ትነግራታለች። ቼሪል ግን ለማመን ፈቃደኛ ሳትሆን በስሜት ትናገርና ልታግዛቸው ሳትስማማ ትቀራለች። በዚህም ልትረጋጋ በማስጃ ቤት ስትገባ በሆነች አንዲት ሀብታም ሴት መጽናኛ ታገኛለች። ዴቪድ እና ራቸል ደግሞ የኤፍቢአይ ወኪሎች የሂልዳ ህንፃ ሲከታተሉ ያስተውላሉ። ለዚህም ዴቪድ ወደ እሷ እንዲደርስ ራቸል ሆም ብላ ፖሊሶቹ ትኩረት በመሳብ ራሷን አሳልፋ ትሰጣለች። ለዚህም ዴቪድ ወደ አፓርታማው ህንፃ በመግባት ሄልዳን በማስፈራራት እውነቱን ያናግራታል። እሷን መናገር ስትጀምር ዓመታት በፊት አንድ ሰው እሷንና ቤተሰቧን በማስፈራራት በዴቪድ ላይ እንድትመሰክርምና ማቲውን የገደለው ዴቪድ እንደሆነ እንድትናገር እንደተገደደች ይገልጽለታለች። ዴቪድ ያስገደዳት ሰው ሲጠይቅም የወንጀለኞች መሪ ኒኪ የተባለ በትውስታ ጊዜ ያየነው እንደሆነ ይለየዋል። ራቸል ደግሞ በኤፍቢአይ ስትጠየቅ ዊሊያምስ ሆን ብላ ዴቪድ ወደ ሂልዲ እንዲደርስ እንዳደረገች ይረዳል። በዚህም መርማሪዎቹ ዴቪድ ያለበት አካባቢ እንደከበቡ ሂልዳ በጀርባ ያለው መሳልል እንዲያመልጥ ብታደርገውም መርማሪዎቹ በፍጥነት ይደርሱበታል። ቢሆን ግን ዴቪድ በጣሪያው ላይ ቢሮጥም ግሪስ ደግሞ እየተኮሰች ታሳደዋለች። በመጨረሻም እጁ ላይ ስትመታው ዴቪድ ማምለጫ መንገድ እንዳጣ ወደ የቆሻሻ መኪና በመዝለል በእግሩ ያመልጣል። ወደ ፊሊፕና ሌኒ ስንመለስ በመኪና ተጉዘው ወደ አዳም የቀጠራቸው በመሄድ አዳም ባለፈው ቀን ወደ ማቲዎስ አስክሬን በመሄድ የዲኤንኤ ምርመራ ለማድረግ ሄዶ እንደነበር ይገልጽላቸዋል። ሆኖም ግን አዳም መቃብሩ ሲከፍተው አስክሬኑን እንዳጣና አንድ አካል አስቀድሞ ወስዷቸው እንደሆነ ይነግራቸዋል። ይህ ደግሞ ሌሎች ሰዎች አስክሬኑ በማየት ዴቪድ እውነቱን እንደሚያጋልጥ ስላወቁ ሌላ ሰው ሳይመጣ መረጃውን እንዳጠፉት ያሳውቃቸዋል። በቼሪል ድርጅት ላይ ስንመለስ ሀብታሟ ሴት ገርትሩድ የተባለች ከቼሪል ጋር ስራ እንዳተስማማች እናያለን። ነገር ግን ከወጣች በኋላ ከሴራው ጋር የተያያዘው ሙኮኛ የፖሊስ መኳንን ጋር በሚስጥር እየሰራች እንደሆነ በግልጽ እንመለከታለን። ዴቪድ ቆስሎ ቢሆንም ወደ ሄደን አፓርታማ ይመለስና ራቸል ግን በኤፍቢአይ ወኪሎች ዴቪድ እንዲያመልጥ በመርዳቷና ሄድ መሞት ላይ ባላት ተሳትፎ በቁጥጥር ውስጥ ያውሏታል። ከዚያ በኋላ ዊሊያምስ ግሪስን በጣሪያው ላይ ስላደረገችው መሳደድ ሲጠይቃት ይቆይና ዊሊያምስ ራሷን እንድትጠብቅ ሲናገራት ሁለቱ በእውነት አባትና ልጅ መሆናቸውን እንረዳለን። በመቀጠል ከከተማው ራቅ ያለ በአንድ የባህር ዳርቻ ላይ አንዲት ሴት ቴድ የተባለ ልጅ ትጠራለች። ልጁ ዞር ሲል ያ ልጅ በእውነት ማቲውን መሆኑን እንረዳለን።
ተመልሰን ደግሞ ከ8 ዓመት በፊት ስንመለከት ሄይደን እና ራቸል ጓደኛሞች ነበሩና ሄይደን ራቸል መታሰሯን እንዳወቀ ዴቪድ ወደሱ ይመጣል። በተመሳሳይ ጊዜ ራቸል ወደ እስር ቤት ስትገባ መርማሪዎቹ የያዘችው ሁሉ ይጎረጉራታል። ግሪስ እና ዊሊያምስ ደግሞ ውይይታቸው ከሂልዳ ጋር ሲሆን እሷ ያለና የሌለ በመናገር የድርጊቱ ዓላማ ለመግለጽ ፈቃደኛ አትሆንም። ነገር ግን መርማሪዎቹ አንድ ነገር የደበቀች እንደሆነ አውቀው መጠየቃቸውን ይቀጥላሉ። ይህ በእንዲህ እንዳለ ፊሊፕ፣ አደም እና ሌኒ ከማቲው መጥፋት ጋር የተያያዘው የጥንት መዝገቦች እንደገና ይመለከታሉ። ማቲው በጠፋበት ምሽት ቼሪል በትልቅ የአውቶቡስ አደጋ ምክንያት ወደ ሆስፒታል እንደተጠራች ደረሱበት። የሚያገኘው ግን ምንም አይነት አደጋ እንዳልተከሰተ ነበር። በዚህም ከዓመታት በፊት በማቲው ጉዳይ እንዲመረምር የተላከው ሮናልድ የተባለ የቼሪል ያሁኑ ባሏ እንደሆነ እንረዳለን። በዚህም ሌኒ የጠረጠረው ሮናልድ ከሱ ጋር ለመነጋገር ይሄዳል። ሆኖም ግን በሆስፒታሉ ሲደርስ ቼሪል ሌኒ ሮናልድን ከማግኘቱ በፊት ታገኘዋለች። ሌኒም ለቼሪል አደም ያጣራው የውሸት መዝገቦች በዚያ ምሽት ወደ አውቶቡስ አደጋ እንደተጠራች ሲጠይቃት ሌኒ በእርግጠኝነት ሮናልድ የዋሸ እንደመሆኑ ቼሪል እንዳልሄደች ስተረጋግጥለት ይረዳል። ነገር ግን ሮናልድ እንዲህ አይነት ታሪክ ይፈጥራል ብላ ለማመን ፈቃደኛ ባትሆንም በተናገራት ግን ትገረማለች። እሺ ሰዎች ፊልሙን ከወደዳችሁት ቪዲዮውን ላይክ እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ የመጨረሻው ክፍል እንድትመለከቱ ጋብዛችኋለሁ።